ክርስትናችን አምላካችን ሃይማኖታችን ያስፈራል። ምክንያቱም ማን ስላለ መሪ ለዘላለም ለ1000 ለ100 ዓመት ከዚያም በላይ የሚኖር ይመስል በሚመራው ህዝብ ላይ ሲከፋ ያሳዝናል። መርዶ ነጋሪ መሆን ከባድ ነው። መርዶ መስማትም በጣም ከባድ ነው። በዘመናችን ብዙ መርዶ አይደል እንደምንሰማው? በዚህ በኩል ክርስቲያኖች ሞቱ፣ ታረዱ፣ በዚህ በኩል ቤተክርስቲያን ተቃጠለ፣ በዚህ በኩል ስደት መጣ፣ በዚህ በኩል ወረርሽኝ መጣብን፣ በዚህ በኩል ሰላም አጥተናል። ብዙ መርዶ እኮ ነው የምንሰማው። አንደኛችን ለአንደኛችን ስጋት ሆነናል። አብረዬ 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 ባሪያህ ይሰማልና ተናገር። ይህንን የምናገኘው አንደኛ ሳሙኤል ምዕራፍ 3 ከቁጥር 10 ላይ ነው። ይህ የተነገረው ለሕፃኑ በእግዚአብሔር ቤት ላደገው በእግዚአብሔር ቤት ለሚዘምረው በእግዚአብሔር ቤት ለሚላላከው ለታላቁ ነቢይ ለቅዱሱ ለሳሙኤል ነው። ሳሙኤል ማለት እግዚአብሔር ሰማኝ ማለት ነው። እግዚአብሔር ሰማኝ ያለችውም እናቱ ሐና ናት። ሐና ረጅም ዘመን ያለ ልጅ ኖራ ስለነበረ የወለዱ እናቶች ሲዘብቱባት ስለነበረ እግዚአብሔርን ደጅ ጸንታ የተቸራት ስለሆነ ጸሎቴን፣ ልመናዬን፣ ደጅ ጽናቴን እግዚአብሔር ሰማ ስትል ሳሙኤል ብላ ስሙን ሰየመችው። እግዚአብሔር ስለሰጣት ለእግዚአብሔር መልሳ ሰጠችው። ልጆች የእግዚአብሔር ስጦታዎች ናቸው። ወላጆችም እንደዚሁ የእግዚአብሔር አደራ ጠባቂዎች ናቸው። ስለዚህ ልጆች የእግዚአብሔር ስጦታዎች ስለሆኑ ወላጆችም የእግዚአብሔርን ስጦታ ጠባቂዎች ስለሆኑ ልጆችን በእግዚአብሔር ቤት ማሳደግ ይገባል። እናቶች፣ አባቶች ልጆቻችሁን በእግዚአብሔር ቤት ለማሳደግ እግዚአብሔር ዕድሜና ጤና ይስጣችሁ። እንግዲህ ሳሙኤል በልጅነቱ ለቤተሰቡ የተሰጠ ቤተሰቡ ደግሞ ለእግዚአብሔር ቤት አገልጋይ ይሆን ዘንድ ይላላክ ዘንድ ወደ እግዚአብሔር ቤት ተመልሶ የተሰጠ ነበር። በዚህ ዘመን እስራኤል የሚመሩት በካህኑ በኤሊ ባረጋዊው ባዛውንቱ ካህን በኤሊ ነበረ። እናም በኤሊ ቤት እውነት፣ እምነት፣ ዕውቀት ጎለው ነበረ። እምነትም በእግዚአብሔር ማመን፣ እውነትም የሃይማኖትንና የእምነትን ማስፈጸሚያውን ስርዓት ማወቅና መተግበር፣ ከዚያ በተረፈ ደግሞ ዕውቀት ከእምነት ከእውነት ጋር ሲሆን መልካም ነው። ነገር ግን በዚህ ዘመን የኤሊ ለልጆቹ መብት ሰጥቶ ከሕግ ሲወጡ ሕግ ሲተላለፉ ዝም ማለቱ፣ የልጆቹ ጽንፍ የረገጠ
ከስርዓት ከሕግ ያፈነገጠ ጉዞ እግዚአብሔርና ሕዝቡ እንዳይገናኙ፣ ሕዝቡ ከእግዚአብሔር እግዚአብሔርም ከሕዝቡ እንዲርቅ አድርጎት ነበረ። በዚህ የተነሳ ዘመኑ እግዚአብሔር ድምፁ የማይሰማበት፣ ትንቢት የማይነገርበት፣ ምስጢር የተደበቀበት ጊዜ ነበረ። ለኤሊ ለካህኑ፣ ላዛውንቱ፣ ለመሪው፣ ለአስተዳዳሪው ለኤሊ 2 ልጆች ነበሩት። አፍኒንና ፊንሐስ ይባላሉ። እናም ኤሊ ዓይኑ ደንግዞበት ሰውነቱ ደንዝዞ እድሜው ረዝሞ ከፍ ያለ ስለነበረ እሱ ማገልገል አልቻለም። አገልግሎቱን ለልጆቹ ሰጥቶ የአባትነት፣ የመሪነት፣ የአስተዳዳሪነት ስራውን ግን እርሱ ይዞ ነበረ። ይሁን እንጂ በስሩ ያሉ መሪዎች፣ በስሩ ያሉ አስተዳዳሪዎች፣ በስሩ ያሉ ሕዝቡን የሚያገለግሉ ተብለው የተቀመጡት 2 ልጆቹ ነበሩ። ነገር ግን የእግዚአብሔርን ሕዝብ ያገለግላሉ ተብለው የተቀመጡ፣ የተመረጡ፣ የተጠሩ አፍኒንና ፊንሐስ የእግዚአብሔርን ሕዝብ ከማገልገል እግዚአብሔርን መስረቅ መረጡ። ከእግዚአብሔር ጋር ማፈንገጥን መረጡ። ለአባታቸውና ለአባታቸው ሕግጋት አልታዘዛሉ። የእግዚአብሔርን ሕግም አላከብርም አሉ። ነገር ግን እግዚአብሔር ደግሞ አንድን ሕዝብና አንድን አገር አለ ሰው አይተውም። ኤሊ ልጆቹን እነዚያን ጎልማሶቹን ካህናቱን በመሪነት የተቀመጡትን ልጆቹን ዝም ነበር ያላቸው። በዚህ ሰዓት ነው እነሆ ያና እግዚአብሔርን ልመና መለመን ያፈራው ፍሬ ሳሙኤል ወደዚያ ወደ ቤተ እግዚአብሔር ወደ ኤሊ ቤት ኤሊን ይላላክ ጀመረ። ኤሊ ጋራ ይውላል ያድራል፣ ይገባል ይወጣል። እግዚአብሔርም የሚናገረው የሚያወራው ሰው አጥቶ ነበረ። የሚገርም ነው። በጣም ብዙ ሕዝብ እያለ በእስራኤል ምድር ብዙ ሕዝብ እያለ ብዙ በዕድሜ የከፉ በእውቀትም ታላቅ ነን የሚሉ በመሪነት የተሾሙ የተጠሩ ትንሽም ትልቅም ወጣትም አዛውንትም ጎልማሳም ሴትም ወንድም በሞላበት ምድር እግዚአብሔር መልእክቱን የሚያስተላልፍበት ሰው አጣ። በጣም ይገርማል። በዚህ ሰዓት ነው። ምክንያቱም እግዚአብሔር መልእክቱን ለሕዝቡ ሲያሳድር ሲያስተላልፍ እግዚአብሔር በረከቱን የሚሰጥባቸው የሚያስተላልፍባቸው የኤሊ ልጆች የተሾሙት የተመረጡት እነዚያ ከእውነት ይልቅ ለውሸት ከሐቅ ይልቅ አፈንግጠው በመራመዳቸው እግዚአብሔር መልእክቱንና በረከቱን የሚያስተላልፍበት አጥቶ ነበርና እግዚአብሔር ለሕዝቡ እግዚአብሔር ለኤሊ እግዚአብሔር ለአፍኒንና ለፊንሐስ ሳይናገር አንድ ብላቴና አገኘ። ሄድ ውጣ ሲሉት የሚወጣ ና ግባ ሲሉት የሚገባ ምግብ እንካ ቢሉት የሚበላ ምግብ የለም ቢሉት ዝም ብሎ ረሃቡን ችሎ የሚጓዝ በእግዚአብሔር ቤት አንድ ሕፃን ተገኘ። አንድ ልጅ ተገኘ። የሚታዘዝ እንኳን ለእግዚአብሔር ለሰውም የሚታዘዝ ለኤሊ የሚታዘዝ
ኤሊ ልጆቹ አልታዘዝ ሲሉት እግዚአብሔር የሚታዘዝ ሰው ላከለት። ግን እግዚአብሔር አሁንም ሕፃኑን ልኮለት በቤቱ መጥቶለት ሳለ አሁንም ልጆቹን ተው ማለት አልደፈረም። እናም በዚህ ሰዓት ነው፣ በዚህ ጊዜ ነው እግዚአብሔር ለሕዝቡ የሚሆን መልእክት ይልክ ዘንድ ወደ ሕፃኑ ወደ ወጣቱ ወደ ሳሙኤል ድምፁን ላከ። ወደ ሳሙኤል ሲልክ ሳሙኤል ብሎ ሲጠራው ኤሊ የጠራው መስሎት ሕፃኑ ወደ ሽማግሌው ወደ ካህኑ ወደ መሪው ወደ መስፍኑ ወደ ኤሊ ሄደና አባቴ ጠራሃኝ አለው። አባቴ ከእንቅልፍ ጠራሃኝ አለው። ከእንቅልፍ ጠርቶ የሚታዘዝ በእንቅልፍ ልቡ ሰምቶ አባቴ ጠራኝ የሚል ልጅ እኮ ምን አይነት መታደል ነው! ወጣቶች፣ ሕፃናት ልጆቻችን ዛሬ እንኳን ለእግዚአብሔር ለሽማግሌ ለልጅ ለእናት ለአባት የሚታዘዝ ልጆች አሉን ይሆን? ስንጠራቸው አቤት የሚሉ ስናዛቸው ወዴት የሚሉ ልጆች ይኖሩን ይሆን? ሳሙኤል እግዚአብሔር ሲጣራ ጆሮው ሰማ፣ ልቡም አዳመጠ። የሚገርመው ኤሊና ሳሙኤል ለእናታችን የተኙት ሽማግሌው የእግዚአብሔርን ድምፅ መስማት አልቻለም። ሕፃኑ ግን እግዚአብሔርን የመስማት እድልና መመረጥ አገኘ። እንዲህ ነው ዛሬ ትንንሽ የምንላቸው ሰዎች እግዚአብሔርን ሲናገሩ ስለ እግዚአብሔር ክብር ሲቆሙ፣ ትልልቆች የተባልነው የእግዚአብሔርን ድምፅ እንኳን መስማት አቅቶናል። እግዚአብሔር ኤሊን እንደሾመ ሁሉ ዛሬም በሕዝቡ ላይ የሾማቸው ብዙ ሰዎች አሉ። በመንፈሳዊውም በማህበራዊውም በፖለቲካውም የተሾምናለን። የትኛውን ሕግ ነው የምናስቀድመው? ለማን ነው የምንታዘዘው? የማንን ድምፅ ነው የምንሰማው? የእግዚአብሔርን ወይስ የሰይጣንን? ወይስ የራሳችንን ፍላጎት? አለበለዚያስ የእግዚአብሔርን ሕግ? የትኛውን ነው የምናስቀድመው? የትኛውን ነው እያስቀድማችሁ ያላችሁ? እናቶች፣ አባቶች፣ እህቶች፣ ወንድሞች የቱ ጋር ነው ያለ ነው? ሕፃናት፣ ወጣቶች የት ጋር ነው ያላችሁ? እንደ ሳሙኤል ናችሁ ወይስ እንደ አፍኒንና ፊናስ? አዎ እግዚአብሔር ሲጣራ ሳሙኤል አቤት አለና ወደ ሽማግሌው ወደ ኤሊ ሄዱ። አቤት አለው። ጠራሃኝ አለው። አልጠራሁም ተኛ አለው። አሁንም ሁለተኛም ሶስተኛም መጣ። ሶስተኛ ላይ ሲመጣ አሁንስ ኤሊ ትንሽ ወደ ልቡ ተመለሰና ከእንግዲህ በኋላ ሳሙኤል የሚልህ ድምፅ ከመጣ አለው፣ እንዲህ የሚል ድምፅ ከመጣ እዚያው ሁን፣ እኔ ጋር አትምጣ። እዚያው ጋር ሁንና ባሪያ ይሰማል፣ ተናገር ብለዋል። እንዲህ ነው ማመን፣ እንዲህ ነው መሸነፍ። መቼም ቢሆን መቼ እግዚአብሔርም ደግሞ የተገየ ይመስለናል እንጂ ፍርዱ አይጓደልም። ምናልባት ዛሬ የሚያስለቅሰን፣ ምናልባት ትናንትና ያሳዘነን፣ ምናልባት ትናንትና መፍትሄ ያጣው ችግራችን ዛሬ ወይ ነገ ሳሙኤልን በሚመስል ሕፃንና ወጣት መልስ ይመልስልን ይሆናል። ማን ያውቃል? ማን ያውቃል? እግዚአብሔር ያውቃል። እግዚአብሔር አንድ አይደለም ከሺህ በላይ የሚቆጠሩ ሳሙኤሎች አሉት። ችግር የለበትም። ነገር ግን እንደ ሳሙኤል እግዚአብሔርን የሚስማት የሚሰማ ልቦና ያለው እግዚአብሔርን የሚታዘዝ ማንነት ያለው
ሳሙኤል ይፈልጋል። እናም ባሪያ ይሰማል አለው። በልና አቤት በለው አለው። አራተኛው ላይ ሳሙኤል የሚለው የእግዚአብሔር ድምፅ መጣ። ምን ይሆን ድምፁ? በእያንዳንዳችን ሰውነት በእያንዳንዳችን ሕይወት ገብረ ማርያም፣ ወለተ ማርያም፣ አመተ ማርያም፣ ገብረ ሥላሴ እያለ እግዚአብሔር ይጣራል። ግን የሚሰማ ሰው የለም። የሚሰማ ሰው የለም። የሚያዳምጥ ሰው የለም። የሚመልስ ሰው የለም። ሁላችንም እንደ ኤሊ ተኝተናል። ሁላችንም መሪውም ተመሪውም ትንሹም ትልቁም ሁላችንም ተኝተናል። እግዚአብሔር የሳሙኤልን ልቦና ይስጠን። ምን ይሆን ለሕፃኑ መልእክት የሚልከው? ሳሙኤል የእግዚአብሔር ድምፅ ሲመጣለት እዚያው ጋር ተንበርክኮ ባሪያህ ይሰማል ተናገር አለው። ጌታዬ ሲተናገረኝ እንግዲህ የሚችለውን ልቦና የአንተን ድምፅ የሚችል ሰውነት ካለኝ ባሪያህ እሰማለሁ ተናገር አለው። እግዚአብሔርን መናገር ጀመረ። እነሆ ኤሊ በሕግና በሥርዓት ያሳድጋቸው ዘንድ የሰጠሁትና ከስሩ የሾማቸው ልጆቹን መናገር ፈርቷል። ልጆቹን ፈርቷቸዋል። ከኔ ይልቅ ልጆቹን ፈራቸው፣ አልመከራቸውም። እነሆ እነርሱም በደሉ፣ አጠፉ። ሕዝቤን ከመምራት ይልቅ ሕዝቤን አማረሩት። ሕዝቤን ከማገልገል ይልቅ ሕዝቤን በደሉት። ስለዚህም እነሆ አፍኒንና ፊናንስ ይሞታሉ። በቤትህ ሐዘን ይመላል። ታቦተ ጽዮንም ትማረካለች። በአገልጋዮቿ በካህናቶቹ በደል በመሪዎቹ ክፋት ታቦተ ጽዮን ትማረካለች። ኤሊም ከወንበሩ ወድቆ ይሞታል። እስራኤላውያንም በጠላቶቻቸው በኤሎፍላውያን ይሸነፋሉ፣ ይማረካሉ። ክብርም ታላቅነትም አሸናፊነትም ከእስራኤል ይወሰዳል። ኃይላችሁ እግዚአብሔር ከናንተ የለም በለው ለኤልያ ነው። ይህንን ሰማ። ይህንን መስማት የሚችል ልቦና፣ ሰፊ ልቦና ያለው ሕፃን ሰማው። ይህን ሰምቶ እሱም ይህን ሰማው ብሎ ምንም ሳይል ዝም ብሎ ጠዋት ተነስቶ አባቴ ወዴት ልሂድ? ወዴት ነው የምታዘኝ አለው። ሳሙኤል አለው ሽማግሌው። እግዚአብሔር ድምፁን ከሰማነው ቆይተናል። እግዚአብሔር ድምፁን አሰምቶ ማያቅም። ምናልባትም ሌሊት ላይ ቅድም እግዚአብሔር ነው የተናገረ። አንድም ነገር እንዳትደብቀኝ ንገረኝ፣ ሁሉን ነገር ንገረኛ። በትደብቀኝ ግን ይህንና ያንን ያድርግብሃል። አዎ ተጨንቋል። ብዙ የሚያስጨንቁ ነገሮች አሉና አይደል? አሁን በጣም ያስጨንቃል። ዘመኑ የሚያስጨንቅ ነው። ዘመኑ የሚያስፈራ ነው። ዘመኑ የምንተማመንበት አይደለም። አንደኛችን ለአንደኛችን ስጋት ሆነናል። አንደኛችን ለአንደኛችን ፍርሃትንን፣ አንደኛችን ለአንደኛችን እኮ ምቀኝነት ይዞናል። አቤት ብዙ የሚያስፈሩ ብዙ የሚያስጨንቁ ነገሮች ተሸክመን የምንጓዝ ጉደኞች ነን። መሪዎች እንደ መሪ፣ ተመሪዎች እንደ ተመሪ፣ ካህናት እንደ አገልጋዮች፣ ምዕመናን እንደ ተገልጋዮች በእውነት እየተራመድን አይደለም። እርስ በርሳችን እየተበላላን፣ እርስ በርሳችን እየተጠፋፋን፣ እርስ በርሳችን አንደኛችን ለአንደኛችን ስጋት ሆነን። አቤት ምን አይነት መረገም ነው! ምን አይነት ክፋት ነው! ምን አይነት ዘመን ላይ ነው ያለ ነው! እግዚአብሔር የምህረት እጁን ሊሰበስብ፣ የሚገርመው ግን የምህረት እጁን ዛሬም አልሰበሰበም። እኛ ጋር እኛን ይባርካል፣ እኛን ይቀድሳል፣ እኛን
እንዳንራብ እንዳንጠማ ያደርገናል። ይኸው ይጠብቀናል። ነገር ግን እርሱ እንደሚጠብቀን ሆነን አይደለም የኖርነው። መሪ ለዘላለም ለ1000 ለ100 ዓመት ከዚያም በላይ የሚኖር ይመስል በሚመራው ሕዝብ ላይ ሲከፋ ያሳዝናል። ካህናት አባቶች ሰማያዊ ክብር፣ ሰማያዊ ስልጣን፣ ሰማያዊ ኃላፊነት ከምድር እስከ ሰማይ የተዘረጋ ስልጣን ይዘን ዛሬም እናንቀላፋለን። ዛሬም ሕዝቡን ወደ ብርሃን ይዛችሁ ውጡ የተባልን ወደ ጨለማ ይዘን እየተጓዝን ነው። ለአውሬ ለተኩላ ሰጥተናችኋል። ምእመናን ደርሳችሁ ካህናትን እንደፈለግን ዛሬ አንዴ እንደው እኛው ሿሚ፣ እኛው ሾላሚ፣ እኛው አጽዳቂ፣ እኛው ኮናኝ አይደለን እንደ እናቶች አባቶች? ይሄው እኮ ነው ግብራችን፣ ይህ ነው ስራችን። ታዲያ እንዴት የእግዚአብሔር ምሕረት በእኛ ላይ ይምጣ? እግዚአብሔር ሲናገር ዛሬም ሳሙኤል አለ ይሰማል። ምናልባት ወጥቶ የሚናገር ቢናገር እንኳን የሚጠይቀው ስላጣ ዝም ብሎ ሊሆን ይችላል። ይህንና ይህን ያደርግብህ ጉዴን ንገረኝ አለው። እግዚአብሔር ገልጦታል። ከእግዚአብሔር የሚደበቅ ነገር የለም፣ ገልጦ ነግሮሃል አለው። ከእግዚአብሔር የሚደበቅ ነገር አለ? ከእግዚአብሔር የሚደበቅ ነገር አለ? በጨለማ የምንሰራውን፣ በጨለማ የምንሸፍጠውን፣ በጨለማ የምንዶልተውን፣ በጨለማ የምናጠምደውን ወጥመድ ሁሉ እግዚአብሔር ያውቃል፣ ያውቀዋል። የነበረውን የጨለማ ስራ፣ ያንን የክፋት ስራ፣ ያንን ሕግ መተላለፍ፣ ያንን ፍርሃቴን ገልጦታል። አንተ ለሕፃኑ ንገረኝ አለው። አባቴ ከተቀየቀኝማ፣ አዎ እግዚአብሔር ነው የተናገረኝ። አዎ እግዚአብሔር ነው ሳሙኤል ብሎ የጠራኝ። አንተ በምትጠራበት ድምፅ ልክ እሱም ጠራኝ። እነሆ መላላኬን ታናሽነቴን ሳይንቀው ጠራኝ። እንዲህም አለኝ፣ እነሆ የካህናቱ የልጆችህ ክፋት እስከ ሰማይ ደርሷል፣ በምዕመናን ላይ ያለው ግፉም ሰፍቷል፣ እነርሱም አልተመለሱም። እንደዚሁም ደግሞ በእስራኤል ላይ ጠላቶች ይነሳሉ፣ የሕዝቡ ክፋትም በጠላት እጅ ይጥላቸዋል። የካህናቱ ክፋት ሕዝቡን ለጦርነት ይዳርጋል፣ ለመከራ ይዳርጋል፣ በሕማም በበሽታ በቸነፈር ያጠፋቸዋል። ስለዚህ እነሆ አብኒንና ፊንሐስም ይሞታሉ፣ ታቦተ ጽዮንም ትማረካለች፣ ሕዝቡም ያልቃል አለኝ እግዚአብሔር። እግዚአብሔር ከዚህ ይሰውረን። እግዚአብሔር የወደደውን ሁሉ ያድርግ። ስልጣን አለው። እውነት ነው። ክፋት አድርጌያለሁ፣ እኔም ፈሪ ሆኛለሁ። በሽምግልናዬ ብናገር የሚሰማኝ ባይኖር እንኳ መናገር ችችል አልተናገርኩም፣ አልገሰጽኩም ማለት አናት ዕዳ አለብን። ኃጢአተኛውን ኃጢአት አለብህ፣ ኃጢአትን ንስሐ ግባ ሳትሉት እንዶ በከንቱ ውዳሴ ወለተ ማርያም ገብረ ማርያም ገብረ ሥላሴ እንዳንተ አይነት መቼ በጎ ጿሚ ጸላይ ያለ እያል የምንደልላቸው ከሆነ እየገደልናቸው ስለሆነ እግዚአብሔር ይከፋል፣ እግዚአብሔር ያዝናል። አዎ እናንተም ምዕመናን የቤተ ክርስቲያንን ውዳሴ ምስጋና፣ የካህናትን ውዳሴ ምስጋና ትንሽ አድርጋችሁ ጧፍ ይዛችሁ መጣችሁ፣ ጃንጥላ አስገብታችሁ በመድረክ ላይ እንዲጮህላችሁ፣ እንዲለፈለፍላችሁ፣ እንድትወደሱ፣ እንድትመሰገኑ ትፈልጋላችሁ እንዴ? አይን ሰጠ ምን ብለን እናመስግነው? እጅን፣ እግርን፣ አይንን፣ ሰውነትን ማን የፈጠረው? ማን የፈጠረው እንዴ? ታዲያ እግዚአብሔር በሰጠረው እግርህ ሄደህ፣ እግዚአብሔር በሰጠህ እጅ ሰርተህ፣ እግዚአብሔር በሰጠህ አይንህ እያየህ፣ በጆሮ እየሰማህ፣ በአእምሮ እያሰብክ ተራምደህ ሰርተህ፣ ዛሬ ደግሞ ወደ እግዚአብሔር ቤት መጥተህ ጤናን መለመን ሲገባህና ሲገባሽ ዛሬ ጃንጥላ ተዘቅዝቆ እንድትለመን ትፈልጋለህ። አቤት እንደው ምን ጉር ነው! ምን ጉር ነው!
ምንድነው የምንለመነው? እኛ ራሱ ድሆች ሆነን እንዴት ድሃ ሀብታም ይለምነዋል? ቤተ ክርስቲያን ሀብታም ናት። እግዚአብሔር ሀብታሞች ሀብታም ነው። ምን አጥቶ እናንተን ይለምናል? ግን እንድትለመኑ ትፈልጋላችሁ። እናም ኤሊ የፈለገውና ያወደደውን ያድርጋል። እስራኤልና ኢሎፍላውያን ጦርነት ላይ ናቸው። እነሆ መከራው ከፋ ሰፋ። ግድ አሉና እናታችን ጽዮን ትምጣልን፣ ታቦተ ጽዮን ትምጣልን፣ ኃይላችን ትምጣልን፣ ብርታታችን ትምጣልን። ጽዮን መጠጊያችን ናት፣ ብርታታችን ናት፣ ኃይላችን ናት። የእግዚአብሔር ኃይል እሷ ላይ ታቦቱ ላይ አለ። ስለዚህ የእግዚአብሔር ታቦት ይምጣልን። እርሱን ይዘን ስንዋጋ እግዚአብሔር ሰልፉን ይመራል፣ ጠላትን ይደመስሳል አሉና የእስራኤል ታላላቆች ከፊሎቹ የተረፉት ከሰይፍ የተረፉት ለመኑ፣ ተማጸኑ። እንግዲህ የወደደውን ያደርግ ብሎ እነሆ አፍኒንና ፊናንስ ታቦተ ጽዮንን ተሸክመው ያመሰገኑ እንዳመስጋኝ የውሸት አመስጋኞች እነሆ ጉዞ ቀጠሉ። ጦርነቱ ቀጠለ፣ መዋጋቱ ቀጠለ፣ መዋደቁ ቀጠለ። የሚገርመው ታቦተ ጽዮንም መታ። ታቦተ ጽዮንም ከመካከላቸው ደርሳ ወደዚያ ወደ ሰልፉ ሲገቡ ጩኸት ሁካታ ሲሆን ኢሎፍላውያን ደነገጡ። የእስራኤል አምላክ መጣ፣ እንግዲህ አስተረፈንም እያሉ ጠላት ተረበሸ። የሚገርም እኮ ነው። ወጥተን ሳንዋጋ ስማችን ያስፈራል፣ ግብራችን ግን ይጥለናል። እሱ ነው ችግሩ። ክፋታችን ይጥለናል እንጂ ስማችን፣ ክርስትናችን፣ አምላካችን፣ ሃይማኖታችን ያስፈራል ያስፈራል። ምክንያቱም ማን ስላለ። እናም እንዲህ እያሉ እነዚያም እንግዲህ አይ ባይሆን ታግለን እንሙት እንጂ ከእስራኤል አምላክ ማን ያድነናል እያሉ ወደ ሰልፉ ገቡ። ነገር ግን ኃይል፣ ብርታት፣ ጉልበት የእግዚአብሔር ረድኤት ተለይቷቸው ነበርና ኢሎፍላውያን እስራኤል በጠላቶቻቸው እጅ ወደቁ። አፍኒንና ፊናንስም ሞቱ። ታቦተ ጽዮን ተስፋ የሚያደርጓት የሚጠጓት የእግዚአብሔርን በረከት ዕለት ዕለት የሚያገኙባት ታቦተ ጽዮንም ተማረከች። ከዚያ ሁሉ ሰራዊት ከ30,000 አላነሰ፣ አለቀ፣ ረገፈ። ኢሎፍላውያንም አሸናፊ ሆንን፣ የኛ አምላክ ተሻለ፣ ዳጎን ተሻለ እያሉ እየፎከሩ ጊዜያዊ ደስታቸውን እያጣጣሙ እየጨፈሩ ሄዱ። የተደበቀ ሰራዊት ያለው የሰማይ ሰራዊት ያለው አምላክ ነው ያለው። ይዘው ሄዱ። አንድ ከጦሩ የተረፈ ብንያማዊ ወደ ኤሊ ቤት ተሮጠ። ወደዚያ እየሮጠ እስራኤላውያንም ረገፉ። ጠላት አሸነፈን፣ ሁለቱም ልጆችህ ሞቱ። መርዶ ነጋሪ መሆን ከባድ ነው። መርዶ መስማትም በጣም ከባድ ነው። በዘመናችን ብዙ መርዶ አይደል እንደምንሰማው። በዚህ በኩል ክርስቲያኖች ሞቱ፣ ታረዱ። በዚህ በኩል ቤተክርስቲያን ተቃጠለ። በዚህ በኩል ስደት መጣ። በዚህ በኩል ወረርሽኝ መጣብን። በዚህ በኩል ሰላም አጥተናል። ብዙ መርዶ እኮ ነው የምንሰማው። የማንም ክፋት የማንም መጥፎነት አይደለም፣ የኔና የናንተ የመሪዎችም የተመሪዎችም ችግር ነው። ምንም እግዚአብሔር ምንም የሚያቅተው ምንም የሚያስቸግረው ነገር የለም። እኛ ለእግዚአብሔር ቅን ከሆንን፣ እኛ እንደ ሳሙኤል ብቁ ከሆንን፣ እንደ ኤሊ ውሸታሞች ካልሆን በስተቀር እግዚአብሔር ዛሬም ክንዱ ጠንካራ ነው። አዎ መጣና ኃይለኞች ወደቁ፣ ካህናትም ሞቱ፣ ታቦተ ጽዮንም ተማረከች አሉና ነገረው። መርዶው ከባድ ነው። ኤሊም ልጆቼ ሲሞቱ በኃጢአታቸው በክፋታቸው ነው፣ እስራኤልን በአመፁ ነው፣ በመለያየቱ በመከፋፈሉ ነው፣ ለእውነት ባለመቆሙ ነው።
ታቦተ ጽዮን ግን መጠጊያዬ ከልጅነት እስከ እርግና አገለገልኳት፣ እግዚአብሔርን ድምፁን የሰማሁባት፣ ኃይል ያየሁባት ታቦተ ጽዮን ከኔ ሄደች ከኔ ተወሰደች ብሎ ቁጭ ብሎ መውደቅም አለ ለካ። ከወንበሩ በዚያው ቁጭ እንዳለ ከወንበሩ ወደቀ። እግዚአብሔር ካላችሁበት ከፍታ አያወርዳችሁ። የነበረበት ከፍታ እንኳን በእግዚአብሔር መሆኑ የሚያስታውቀው ቁጭ ብሎ ወደቀ። ወድቆም አልቀረ፣ ተሰበረ፣ በዚያው ሞተ። ያሳዝናል። የታቦተ ጽዮንን መመለስ እንኳን በደንብ ሳያጣጥመው ተሰበረ። ያለን የሚመስለን ቆመን የምንራመድ የሚመስለን ጉልበታሞች ነን ብለን የምናስብ ኗሪዎች ነን የምናስብ መሪዎች ነን ብለን የምናስብ አይታወቅም መቼ እንደምንሰበር መቼ ወንበሩ እንደሚቀለጠም አናውቀውም። ዛሬ እንንቃ፣ ዛሬ እንነሳ፣ ዛሬ እንመለስ፣ ዛሬ በጎ እናድርግ፣ ዛሬ ለመልካም እንነሳ። ዛሬ የኖርን የመሰለን በብዙ መልኩ የስድብ አፍ የተሰጠን ብዙዎች አለን። የስድብ አፋችን ነገ እንደሚዘጋ እንደሚለጎም አንርሳ። ወድቆ ተሰበረ። አረጋዊው ከ80 ዓመት በላይ የሆነው ሽማግሌ መስፍኑ፣ ካህኑ፣ መሪው ከወንበሩ ወደቀ። ቆሞ እንኳን አይደለም ከወንበሩ ወደቀ። ቁጭ ብሎ መውደቅ ከባድ ነው። ቁጭ ብሎ መውደቅ። እናም ታቦተ ጽዮንም ተማረከች፣ ወደ ኤሎፍላውያን ግዛት ገባች። በዚያ ኤሎፍላውያን የሚያመልኩት ዳጎን የሚባል ጣዖት ነበራቸው። በዳጎን ቤት አስገቧት። በዚያ አስገቡና ዳጎን አምላካችን እሱ ኃይለኛ ሆኖ ስልጣን ኃይል ሆነን እስራኤልን ድል አደረግን፣ በእስራኤል አምላክ ላይም ድል ተቀዳጀን፣ እንግዲህ የኛ አምላክ ከላይ ይሆናሉና እሱን ከላይ ታቦተ ጽዮንን ከስር አደረጉ። በዚያ አድርገው ጠዋት ሲመጡ የጣዖቱ ካህን የዚያ የጣዖት ቤቱ ካህን ብቅ ብሎ ሲመጣ ታቦተ ጽዮን ከላይ ዳጎን ከታች። ሰው የራሱን ፍላጎት አስቀምጦ የሚወደውን ከፍ ያደርጋል፣ የሚጠላውን ዝቅ ያደርጋል። እግዚአብሔር ደግሞ የራሱ የሆነው መቼም ቢሆን ዝቅ አይልም። በአፍኒንና ፊናንስ ኃጢአት፣ በህዝቡ ኃጢአት ታቦተ ጽዮን ብትማረክም ብትሄድም፣ ነገር ግን ያለ ሰራዊት ያለ ውጊያ የሚማርክ አምላክ መቼም አይሸነፍም። ታቦተ ጽዮንም ተማረከች፣ ወደ ኤሎፍላውያን ግዛት ገባች። በዚያ አህዛብ የሚያመልኩት ኤሎፍላውያን የሚያመልኩት ዳጎን የሚባል ጣዖት ነበራቸው። በዳጎን ቤት አስገቧት። በዚያ አስገቡና ዳጎን አምላካችን እሱ ኃይለኛ ሆኖ ስልጣን ኃይል ሆነን እስራኤልን ድል አደረግን፣ በእስራኤል አምላክ ላይም ድል ተቀዳጀን፣ እንግዲህ የኛ አምላክ ከላይ ይሆናሉና እሱን ከላይ ታቦተ ጽዮንን ከስር አደረጉ። በዚያ አድርገው ጠዋት ሲመጡ የጣዖት ቤቱ ካህን ብቅ ብሎ ሲመጣ ታቦተ ጽዮን ከላይ ዳጎን ከታች። ሰው የራሱን ፍላጎት አስቀምጦ የሚወደውን ከፍ ያደርጋል፣ የሚጠላውን ዝቅ ያደርጋል። እግዚአብሔር ደግሞ የራሱ የሆነው መቼም ቢሆን ዝቅ አይልም። አይዟችሁ ክርስቲያኖች፣ መቼም ዝቅ አንልም። መቼም አንገታችንን ሰብረን አንኖርም። መቼም ቢሆን ምክንያቱም እኛ የእግዚአብሔር ታቦቶች ነን፣ የእግዚአብሔር ማደሪያዎች ነን። እግዚአብሔር በባዕድ ሀገር ታቦተ ጽዮን ማደሪያውን፣ መመስገኛውን፣ መገለጫውን በዳጎን ዝቅ እንድትል አልፈለገም። አሁንም ተሳስተው ነው አለና ያው ሰው ዳጎንን ከላይ ታቦተ ጽዮንን ከስር አደረገ። ለሁለተኛ ጊዜ ብቅ ሲሉ ደግሞ አሁንም እግዚአብሔር ታላቅ ነውና ታቦተ ጽዮን ተላይ ዳጎን ከስር ቁጭ ብለዋል። የእግዚአብሔር ኃይል እንዲህ ነው። እግዚአብሔር ያለማንም ሰው ስራ መስራት ይችላል። ያለማንም ሰራዊት ድል ያደርጋል። ምንም ሳታዩ በማታዩት ዝም ብሎ በምታዩ በሜዳው ምንም ሰልፍ ሳይኖር ጠላትን ይጥለዋል።
ለሶስተኛ ጊዜ አሁንም ተሳስተን ነው ወይስ ምንድነው ብለው ታቦተ ጽዮንን ከስር ዳጎንን ከላይ አደረጉና ሄዱ። በማግስቱ ተመልሰው መጡ። ያው ስራቸውን ሊሰሩ ያሸነፍነው በአንተ ኃይል ነው ሊሉ መጡ። ሲመጡ ግን ከትላንትናው የተለየ ነበር። ዛሬ ያሁኑ ለየት ያለ ነበረ። እናም ወደ ቤተ ጣዖቱ ወደ ጣዖቱ ቤት ሲገቡ ታቦተ ጽዮን በዚያው በቦታው ላይ ተቀምጣለች። ዳጎን ግን እንዳይሆን ሆኖ ተቀጥቅጦ ተሰብሮ ነበረ። እንዳይነሳ ለሁለተኛ ለሶስተኛ እንዳይነሳ ሆኖ ተሰባብሮ ነበረ። የእግዚአብሔር ኃይል ያለምንም መዶሻ ያለምንም ድንጋይ እነሆ ከላይም አደረጓት ከታችም አደረጓት። የእግዚአብሔር ኃይል ስላለባት ዳጎንን ሰበረችው። ዳጎን የሆነ ኃጢአት፣ ዳጎን የሆነ መለያየት፣ ዳጎን የሆነ ተንኮል፣ ዳጎን የሆነ ዘረኝነት፣ ዳጎን የሆነ መገፋፋት፣ ዳጎን የሆነ መጠላላት በእኔና በእናንተ ልብ አለ። ታቦተ ጽዮን ተስበርልን። አዎ ታዲያ በዚያ አላበቃችም። እነሆ ዳጎን ቢሰበር ሌላ ዳጎን እናዘጋጃለን እያሉ ሲዘጋጁ ከዳጎን ከቤተ መቅደሳቸው ከጣዖቱ ቤት የተነሳው የእግዚአብሔር ኃይል ሰፈሩን ማመስ ጀመረ። እነሆ የተለያዩ ቸነፈር፣ የተለያዩ ሕማም፣ የተለያዩ በሽታ፣ የተለያዩ መቅሰፍቶች፣ ድርጭቶችና አይጦች ሳይቀሩ ተነሱ። እግዚአብሔር እኮ ዛፉም ቅጠሉም ድንጋዩም እንጨቱም ሰማዩም መሬቱም መሳሪያው ነው፣ ችግር የለበትም። ምናልባትም እኔና እናንተ እዚህ ቤተ መቅደስ ካህኑ እኔ እዚህ ካላገለገልኩ፣ ዲያቆኑ እኔ እዚህ ካልቀደስኩ የእግዚአብሔር ቤት አይገለገልም። ምዕመናኑ ደግሞ እኔ ቤተ መቅደስ መጥቼ ካልቆምኩኝ፣ እኔ እዚህ ካልመጣሁ ቤተ ክርስቲያን የለችም ብለን ልንኮራ እንችላለን፣ እናስብ ይሆናል። አይደለም። እግዚአብሔር በመላእክት በቅዱሳን መላእክት በመላእክት አለቆች በጋይጋይስትና በሌሎችም ፍጥረታት የሚመሰገን አምላክ ነውና ልንኮራ አይገባም። ይልቁንም ደጅ ልንጸና ነው የሚገባው። ይልቁንም ትሑት ልንሆን ይገባል። እናም እነዚያ ድርጅቶች አይጦችና ሌሎችም ዘመቻቸውን ቀጠሉ። በአንድ ቀን ከ1000 በላይ ሰው ሞተ። በኢሎፍላውያን ምድር ሁከት ለቅሶ በዛ። ምናልባትም ዛሬ ላይ ትናንትና በኤሊ ቤትና በእስራኤል ቤት ነበረ ጩኸቱ የበረታው። ነገር ግን እግዚአብሔር ሲነሳ የጠላት ቤት ደግሞ በሐዘንና በለቅሶ ይሞላል። ይህንን እናምናለን። እኛ ቤት ያለው ለቅሶ ምናልባትም የሰማዕትነት ሊሆን ይችላል። የነሱ ግን የሰማዕትነት ሳይሆን የኃጢአት ሞት ይሆንና ለቅሶ ይበዛባቸዋል። ስለዚህ በዚያ ለቅሶ በረታ። በአንድ ቤት ብዙ ሰዎች አለቁ። በዚህ ሰዓት ነው እንግዲህ የእስራኤል አምላክ ለካ ሳናውቀው ወደ ከተማችን ገብቷል። ጦርነቱን እሱ ጀመረው። እስራኤል ሲያበቁ እኛ ጨረስን ስንል እግዚአብሔር እጁንና ኃይሉን አነሳ። ጦርነቱን ጀመረ። በማናውቀው ዱላ መታን፣ ቀጣን። በታቦተ ጽዮን ላይ የሚገለጠው አምላክ እዚህ መጥቷልና የእስራኤልን ታቦት እንመልስ ብለው ተነጋገሩ። እግዚአብሔር በፈቃዱ ተማ እንድትማረክ አደረገና እግዚአብሔር በስልጣኑ ደግሞ ታቦተ ጽዮን እንድትመለስ መንገድ አዘጋጀ። ይልቁንም በሚጠሏትና በማይፈልጓት ሰዎች ተከብራ ወደ እስራኤል እንድትመለስ ታጅባ መምጣት ጀመረች። ዛሬ የሃይማኖታችን የታቦተ ጽዮን እኛ እግዚአብሔርን የምናመሰግንባት እግዚአብሔር የሚገለጥባት የትናንቷ ታቦተ ጽዮን የዛሬዋ ድንግል ማርያም ያቺ ታቦት የእግዚአብሔር ማደሪያ የሆነችው የእሷ የድል ቀን ነው። እሷ ድል ያደረገችበት። ስለዚህ ወደ እስራኤል ተመልሳ ከብዙ ምርኮ ከብዙ እጅ መንሻ ከብዙ አክብሮት ጋር እነሆ አሕዛብ እያከበሩ ወደ ቤቷ እንድትመለስ ወደ ምድሯ እንድትመለስ ወደ ሕዝቧ እንድትመለስ አደረጉ። ይህ ቀን ዳጎን ተሰብሮ እግዚአብሔርና የእግዚአብሔር ታቦት ተከብረው ወደ ክብራችን የተመለስንበት ወደ ክብሯ የተመለሰችበት ዕለት ነውና
እንኳን ደስ አላችሁ። አዎ ታቦተ ጽዮን ብለን ስናከብር የትናንቷ ታቦተ ጽዮን ያልናት አማናዊቷ ታቦተ ጽዮን የእግዚአብሔር ማደሪያ የእግዚአብሔር እናት ድንግል ማርያም ጦናችን መጠጋችን እነሆ መመኪያችን ኃይላችን ብርታታችን እያልን የምንናገርላት የመድኃኒታችን የአምላካችን የኢየሱስ ክርስቶስ እናት ዓለም ይድን ዘንድ ቤዛዊተ ዓለም ተብላ እንድትጠራ የፈቀደ የዓለም መድኃኒት ዓለምን የፈወሰው ዓለምን ያዳነው የሰውን ልጅ ሁሉ ከምርኮ ከእስረኝነት ያወጣው የኢየሱስ ክርስቶስ እናት ታቦተ ጽዮን ድንግል ማርያም ዛሬም ለኔና ለናንተ ምርኮ ሳይዋጋ አምላካችን ያሳየናል። ግን ተስፋ እናድርግ። ስለዚህ ይህ ብቻ አይደለም። ታቦተ ጽዮን ከዚያ ተማርካ የተመለሰችበት ጊዜ ብቻ አይደለም። ኢትዮጵያውያን ኢትዮጵያ የእግዚአብሔር ማደሪያ እንድትሆን የእግዚአብሔር አገር እንድትሆን ሕዝቧ የእግዚአብሔር ሕዝብ እንዲሆን እግዚአብሔር ፈቅዶ ነበርና በዘመነ ሶሎሞን በእኛ ደግሞ በቀዳማዊ ምኒልክ ዘመን ታቦተ ጽዮን ከእስራኤል ወደ ኢትዮጵያ የገባችበት የደረሰችበት ዕለት ነውና ደስ ይበላችሁ። ታቦተ ጽዮን በኤሎፍላውያን ብቻ አይደለም ስደት የገጠማት በሀገሯ ወደዚህ መርጦ እግዚአብሔር ወደ ላካት በአክሱም በነበረችበት ጊዜ በዘመነ ዮዲት ጉዲትም ስደት ገጥሟታል። ለ40 ዓመት ስትሰደድ ለ40 ዓመት ካህናቱ ሲያገለግሏት በጎ ካህናት ነበሩና በዚህ በዝዋይ ደሴቶች ላይ ለ40 ዓመት ቆይታ ተመልሳ በአፄ አንበሳውድም ዘመነ መንግስት አክሱም ተመልሳ የገባችበት ቀን ነውና እንኳን ደስ አላችሁ። ታቦተ ጽዮን አክሱም በገባችበት ሰዓት በመጀመሪያው ጊዜ በመጀመሪያው ሰዓት የመጀመሪያው ቤተ መቅደስ የተሰራበት በአዲስ ኪዳን ደግሞ እነሆ በአብርሃና በአጽብሃ በደጋጎቹ ነገስታት አንተ ሰሜን፣ አንተ ደቡብ፣ አንተ ምስራቅ፣ አንተ ምዕራብ ሳይባባሉ ኢትዮጵያን ሲገዟት የነበሩ እነዚያ ነገስታት የመጀመሪያውን ቤተ መቅደስ ሰርተው ታቦተ ጽዮን ወደ ቤተ መቅደስ የገባችው ዛሬ ነበረ። ይህ ብቻ አይደለም። በ15ኛው መቶ ክፍለ ዘመን በግራኝ መሐመድ ጦርነት ዘመንም ታቦተ ጽዮን ከአክሱም ተነስታ ወደ ምድረ ሐማሴን እንዲሁ ስደት ገጥሟት ነበረ። ወደዚያ ቆይታ የተመለሰችው እንደዚሁ ህዳር 21 ቀን ነው። ስለዚህ የብዙ ድል ባለቤት የሆነው እግዚአብሔር የእግዚአብሔር ማደሪያ የሆነችው ታቦተ ጽዮን እነሆ የታቦተ ጽዮን ቄሰ ገበዝ ጠባቂ ተንከባካቢ ኢትዮጵያና ህዝቦቿ ስለሆኑ እንኳን ደስ አላችሁ። በዓላችን ድርብ ነው፣ እጥፍ ነው። ነገር ግን እነዚህን ታሪኮች የምንተርካቸው የምንናገራቸው የምናወራቸው እንዲህ ከታች እስካሁን ድረስ ከብሉይ ኪዳን እስከ አዲስ ኪዳን በአዲስ ኪዳን ዘመን ደግሞ 2000 ዘመን ያክል ቆየን እያል የምንናገር ህዝቦች ለእውነት ለእምነት ለእውቀት በፍቅርና በአንድነት በሃይማኖት በመቻች በመደጋገፍ ልንኖር ግድ ይለናል። ምክንያቱም እግዚአብሔር እኛን ያሳፍር ዘንድ ያለ ተዋጊ ያለ ጦርነት ጨቋኛችንን ያሸንፈዋል፣ አሳዳጃችንን ያሳድደዋል። እኛ ግን በጎ እንሁን፣ እኛ ግን ፍቅር ይኑረን፣ እኛ ግን አንድነት ይኑረን፣ እኛ ግን በእምነት እንጽና፣ እንቁም፣ እንጾም፣ እንጸልይ፣ እንስገድ። እባካችሁ ልጆቻችን መገፋፋቱ ይብቃል። አገራችን ለኛ አታንሰንም። በዚያ ሌላ በዚህ ሌላ እሳት በሌላኛው በኩል ሌላ እሳት፣ ሰላም ማጣት፣ መገፋፋት ጥቅም የለውም። ይበቃናል፣ በቂ ነው። የእስከዛሬው ለቅሷችን፣ የእስከዛሬው እንባችን፣ የእስከዛሬው መገፋፋታችን፣ የእስከዛሬው መገዳደላችን፣ የእስከዛሬው መተቋቆሳችን፣ የእስከዛሬው ስደታችን ይበቃናል። እግዚአብሔር በቃችሁ ይበለን።
ባሪያ ይሰማል ተናገር ብለዋል። ባሪያ ይሰማል ተናገር አለ። እንሰማለን ብለን ራሳችንን እናዘጋጅ። ባሪያ ይሰማል ተናገር በሉ እስኪ። ባሪያ ይሰማል ተናገር። እንዲህ የምንለው ከእውነት ከልብ ይሁን። እውነት እንዲህ ብለን ከእውነት እንደ ሳሙኤል በንጹህ ልብ በእምነት በሃይማኖት በፍቅር ያለ አድሎ ያለ ዘረኝነት ያለ ክፋት ያለ ተንኮል እንዲህ ካል እግዚአብሔር አይውልም አያድርም ይላል። አብረዬ 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 ማርያም ማርያም አብረዬ አብረዬ